ሰላም ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልን ጤናችሁ ብዝት ይበልልን የጮራ ዩቲዩብ ቻናላችን ነው የጮራ ዩቲዩብ ቻናል ቤተሰብ ያለናችሁ ቻናላችንን ሰብስክራይብ በማድረግ ደውላን በመጫን ቤተሰብ ሆኑ እንዲሁም ሼር ላይክ ማድረግ አትርሱ ዛሬ እንደተለመደው ለእናንተ የሚጠቅሙ ለጤናችን የሚያስፈልጉን ነገሮች እናነሳለን ዛሬ ግን በልማድ ወሰርነው ወይም ሁሉ ጊዜ ምን ከመናደርጋቸው መካከል የተለመዱትን ነው መናነሳው ግን ምን ያህል ለጤናችን አስጊ ናቸው የሚለውን ትኩረት አድርገንባቸው አናቅም ወይም ሞክረናቸው ትኩረት አድርገንባቸው ማናቃቸው እንደቀላል ምናያቸው በተለይ ደግሞ ምሳ ከበላን በኋላ ምናደርጋቸው ነገሮች ይበዛሉና በዛ ጉዳይ ላይ ነው የምናወራው እውነት እንደው ልብ ብለን እንድናየው ጭምር ስለፈለኩኝ ነው በመጀመሪያ ደረጃ የሁላችንም ችግር የሆነው ሻይ ወይም ደግሞ ቡና አለመጠጣት ነው ይሄ የሳይንሳዊ ምክሮች ናቸው ከምግብ በኋላ ትኩስ ነገር ሻይ ወይም ቡና መጠጣት የብረት ንጥረ ነገርን መምጠጥን ይቀንሳል ጥናቶች እንደሚያሳዩት እስከ 87% የሚሆን የብረት ንጥረ ነገር መምጠጥን በመቀነስ የደም ማነስ ያስከትላል ይብሳልም ያባብሳልም ከዚህ በተጨማሪ ሻይ በሰውነታችን ከፍተኛ መጠን ያለውን አሲድ እንዳይፈጠር ያደርጋል ይህ አሲድም በተመገብነው ምግብ ውስጥ ያሉ ፕሮቲኖች እንዲጠነክሩ አልፈጭ እንዲሉ ያደርጋቸዋል ማለት ነው ሁለተኛው ሲጋራ ማጨስ ነው ምግብ ከተመገብን በኋላ ወዲያው ሲጋራ ማጨስ አደገኛ ነው ከምግብ በኋላ የሚያጨሱ ሰዎች አንጀት ካንሰር የመያዝ እድላቸው ከፍተኛ ነው እንግዲህ ሲጋራ ማጨስ ለየትኛውም ነገር አይመከርም በተለይ ምግብ ከበላን በኋላ ከማይመከሩት መካከል ነው ሌላው ፍራፍሬ ነው ብዙዎቻችን ፍራፍሬ ምግብ ከበላን በኋላ እንመገባለን አይደል በየቦታው እና ይሄ እንግዲህ ሳይንሳዊ ምክሮች ነው እየነገርኳችሁ ያለሁት ፍራፍሬ የጠቃሚ ንጥረ ነገሮች ምንጮች መሆናቸው ለማንም ግልጽ ነው ነገር ግን ከምግብ በኋላ ወዲያውኑ ፍራፍሬ መመገብ አንጀታችን ወዲያው ባየር እንዲወጣጠር ያደርጋል የተመገብነው ምግብም ሆነ የፍራፍሬ መፈጨትና መምጠጥን ይቀንሳል ፍራፍሬ መብላት ከፈለጉ እንግዲህ ምግብ ከመመገባችን በፊት ከአንድ ሰዓታት በፊት ወይም ደግሞ ከተመገብን ከአንድ ሰዓት ተኩል በኋላ ቢሆን ይመረጣል ወዲያው መጠቀም ግን አይመከርም እነዚህን አሁን ያነሳናቸውን የሰዓት ልዩነት ሊኖሩት ይገባል ሌላው ገላውን አለመታጠብ ቤተሰቦቻችን ራሱ ይሉናል አይደል ሳይንስ ባይለንም ራሱ ምግብ ከበላን በኋላ እንዴ ምግብ ተበልቶ ሰውነት ወይም ገላችን ታጠባለን እንዴ ይሄኮ ያንጀት መታጠፍ ወይም ደግሞ ትርፍ አንጀት ያመጣል እየተባለ ይነገራልና ከምግብ በኋላ እንግዲህ ገላ መታጠብ አይመከርም ምግብ ከተመገብን በኋላ ወዲያውኑ ገላ መታጠብ በእግርና አንጀታችን በእጃችን አካባቢ የደም ፍሰት ወይም ዝውውር መጠኑን እንዲጨምር የሚያደርግ ሲሆን በሆዳችን ያለ አካባቢ የደም ፍሰትን ይቀንሳል በዚህ ምክንያት የምግብ መፈጨት ይዳከማል ማለት ነው ያው ቀደም ብለን ያነሳነው በተለምዶ የሚባል ስለሆነ ነው የአንጀት መታጠፍ ያመጣል ይባላል አይደል በተለምዶ ነገር ግን ደግሞ ምግብ ከተመገብን በኋላ በእግራችንና በእጃችን አካባቢ የደም ፍሰት ወይም ዝውውር መጠን እንዲጨምር እንደሚያደርገው ነው እየተነገረ ያለው ሌላው በጣም የቀዘቀዘ ውሃ አለመጠጣት ነው ከምግብ በኋላ ቀዝቃዛ ውሃ ከበላነው ምግብ ውስጥ የሚገኙ ዘይት ነክ ነገሮች ወደ ጠጠርነት ይቀይራቸዋል ከምግብ በኋላ ወዲያውኑ አለመተኛት ብዙዎቻችን ከምግብ በኋላ ወዲያውኑ እንተኛለን ምግብ ከተመገብን በኋላ ወዲያውኑ መተኛት አንጀታችን አብሮ እንዲተኛና ምግቡ የመፍጨት የመንሸራሸርና የመምጠጥ ፍጥነቱን እንዲቀንስ ያደርጋል ማለት ነው ይህም የምግብ አለመፈጨት የአንጀት ጋዝ መብዛት ቃር የሆድ አለመመቸት ያስከትላል ከዚያም በተጨማሪ ምግብና የጨጓራ አሲድ ከጨጓራችን ወደ ታችኛው የጉሮሮ ክፍል በመመለስ ቃርና የልብ ትኩሳቶችን ያስከትልብናል ማለት ነው ሌላው ጥርስን ወደ አለመቦረሽ ነው ከምግብ በኋላ የተመገብነው ምግብ ለመፍጨት የጨጓራ አሲድ በኃይለኛው የሚመረትበት ሰዓት ስለሆነ ወዲያውኑ ጥርስን መቦረሽ የጥርሶቻችን የውጭውን ክፍል የመቦርቦርና የመበስበስ ሁኔታዎችን ያስከትላል በዚህ ምክንያት የጥርስ ሐኪም ከምግብ በኋላ ከ30 ደቂቃ እስከ 40 ደቂቃ ጠብቀን እንድናጸዳ ይመክሮናል ማለት ነው ጠንከራ ያለ የሰውነት እንቅስቃሴና ውሃ ዋናን
ማስወገድ ነው። ወዲያውኑ ከምግብ በኋላ ጠንከር ያለ የሰውነት እንቅስቃሴና ዋና ማድረግ የምግብ አለመፈጨት፣ ምቾት ማነስና የጠቃሚ ንጥረ ነገሮችን እንዲንሸራሸርና መፈጨትን ይቀንሳል። የሰውነት የተጣበቁ ልብሶችን ማስወገድ ነው። ከምግብ በኋላ ወዲያውኑ እንግዲህ ከሰውነት የተጣበቁ ልብሶች መልበስ በጨጓራችን ላይ ተጨማሪ ግፊት በማሳደር ምግብንና የጨጓራ አሲድ ከጨጓራችን ወደ ታችኛው የጉሮሮ ክፍል በመመለስ ቃርና የልብ ትኩሳቶችን ያስከትሉናል ማለት ነው። ምንጮች